ምርጫ ምርጫ ስለ ምርጫ ልናወራ ነው። ምርጫን በተመለከተ በኢያሱ ምዕራፍ 24 ቁጥር 15 ላይ ኢያሱ የእስራኤልን ሕዝብ ሰብስቦ ያወራበትን ነገር ልንነጋገር ነውና ግን አንድ ነገር አድርጉ፣ ፎሎ አድርጉን፣ ሼር አድርጉ፣ ኮፒ ሊንክ ዲዩት እያደረጋችሁ ለሌሎች እንዲደርስ እንድታደርጉ። አንድ ሰው 10 20 ጊዜ ኮፒ ሊንክ እያደረገ ዲዩት እያደረገ ሼር እያደረገ ለሌሎች ያድርሱ። ምክንያቱም ይሄ የጊዜው መልእክት ስለሆነ ማለት ነው። ኢያሱ የመጨረሻ መልእክት ማለት የእድሜው መጨረሻ ላይ አስቸኳይ ጥሪ ለዕብራውያን ወይም ለእስራኤላውያን ጠርቶ ያደረገው ውይይት ነው። ይህን ውይይት ማለት ሶሊ ምንድነው? በዚህ ዘመንም እኛ ሰዎች እርስ በርሳችን ልንወያይበት የሚገባ መልእክት ይመስለኛል። ምክንያቱም ብዙ ሰዎችን፣ ክርስቲያኖችን፣ ሌሎችንም ስንመለከት ብዙ ሰው ዲማርኬሽን የለውም ወይም ወሰን የለውም። እዛም ይገባል፣ እዛም ይገባል፣ እዛም ይገባል። ሁሉ ነገር ላይ ማለት የግዴታ ነው ወይ ማለት መታወቅ ወይም ደግሞ በሌሎች ዘንድ ቦታ ማግኘት ነው ወይስ መልእክተኛ መሆን ነው? ማለት ምንድነው እናንተ ጋር ያለው መለኪያችሁ ምንድነው የሚለውን ነገር በጣም ማየት መቻል አለባችሁ። እና ዲማርኬሽን አስፈላጊ ነው፣ ወሰን አስፈላጊ ነው። የማትዘሉት ነገር፣ የማታልፉት ነገር። ለምሳሌ የክርስትናን መርህን አዘልሎ ሌላ ነገር ላይ አንዳንዴ እኮ ዝምታም እኮ ጥሩ ነው። እና ምን ይላሉ የሀገራችን ሰዎች ሲተርቱ? ሞኝ በአፍር የሞኝ ዘመድ ያፍር ይላሉ። እና ማለት አንዳንዴ ሞኝነታችንንም ወይም አላዋቂነታችንንም የግድ ለሰዎች አጋልጠን ማሳየት መቻል የለብንም። ስለዚህ ዝምታም አንዳንዴ ጥሩ ነውና ዝምታም ጥሩ ነው። ሁሉ ነገር ላይ መግባት፣ ሁሉን ነገር መገምገም፣ ዘፈኑን መገምገም፣ መዝሙሩን መገምገም፣ ስብከቱን እንዴት ይቻላል? እና በዛ ውስጥ ኢጓችሁ ገንግኖ አስቸጋሪ እንዳትሆኑ። ኢጓችሁ ገንግኖ ደግመዋለሁ፣ ኢጓችሁ ገንግኖ አስቸጋሪ እንዳትሆኑ በጣም ጥንቃቄ ያስፈልጋል ማለት ነው። እኔነታችሁ ገንግኖ እናንተ ራሳችሁ ለያዥ ለገናዥ አስቸጋሪ እንዳትሆኑ፣ የማትሰሙ ምክር የማትሰሙ ትምህርት የማትሰሙ ስልጠና የማትሰሙ እንዳትሆኑ ሁሉ ነገር ላይ አትግቡና እኛ ዲማርኬሽን አለን፣ ወሰን አለን፣ ገደብ አለን። ሁሉ ነገር ላይ ዘለን ማለት ኩሬውም ላይ ሐይቁም ላይ ባህሩም ላይ እንዋኝ አንልም። እና እንዴት ነው ነገሩ? ኩሬውም ላይ ሐይቁም ላይ እኛ እንዋኝ አይባልም። እና በዚህ በደረሳችሁበት ዘመን ቢያንስ ንጹህ የመዋኛ ገንዳ ትፈልጋላችሁ። ንጽህናው የተጠበቀ ኩሬው ላይ ብጭርቅ አትሉም። እንደ ልጅነታችሁ እንደ ሕፃንነታችሁ ከቤት ጠፍቶ በየመንገዱ እንደሚበጫረቀው ልጅ በዚህ ዕድሜ አይኮንም። ዲማርኬሽን ሊሚት ያስፈልጋል። ስለዚህ ኢያሱ ይሄንን ጉዳይ ሊያጠራ የዕብራውያንን ሕዝብ ሰበሰበ እና የጥሪው ዋና መልእክት ምንድነው ካላችሁ እግዚአብሔርን አምልኩ ወይም ደግሞ ጣዖትን አምልኩ፣ ምረጡ ነው ያላቸው። ማለት ግልጽ በሆነ መንገድ ከሁለቱ መንገድ ጣዖትን ከማምለክ ወይም ደግሞ እግዚአብሔርን ከማምለክ ምረጡ። እውነተኛ መታዘዝን የጠየቀበት ጥያቄ ነው። ማለት የምታመልኩትን ምረጡ። እውነተኛ መታዘዝ፣ እውነተኛ የህይወት መታዘዝ ቴንደንሲያችሁን፣ ዝንባሌያችሁን ዛሬ እንድትወስኑ ይላችኋል። ስለዚህ በየዕለቱ በህይወታችን ለየትኛው ነገር ቦታ እንሰጣለን፣ ስፍራ እንሰጣለን የሚለውን ኢያሱ ዕብራውያንን ሰበሰበና እና ሶሊ በሙሉ ልባቸው እግዚአብሔርን እንዲያመልኩ እንዳይወላውሉ ማለት ነው። ይህን ጥያቄ ነው ኢያሱ የሚጠይቃቸው። ሌሎች ምናልባት ሊወላውሉ ይችላሉ፣ አንድ ቀን እግዚአብሔርን አንድ ቀን ጣዖትን። እና አማኞች በግላቸው በጸሎት እግዚአብሔርን በማምለክ በማክበር ቃሉን በማጥናት በመታዘዝ እግዚአብሔርን እንዲያምኑና ፍጹም የእግዚአብሔርን ህይወት ወይም እግዚአብሔራዊ የሆነ ህይወትን እንዲከተሉ እግዚአብሔር ይጠብቅባቸዋል። እና ኢያሱ ለነዚህ ሰዎች ይህን ጥያቄ ነው የሚጠይቃቸው። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን የምታመልኩትን ምረጡ ይላቸዋል። እና የምርጫ ጉዳይ ነው። በእርግጥ ይሄ በጣም ሰፋ ያለ ትምህርት ነው። የኢያሱ ምዕራፍ 24ን በጣም በዝርዝር ከአመራር አንጻር፣ ከግል ህይወት አንጻር፣ ከቤተሰብ አንጻር፣ ከመንፈሳዊ ነገር አንጻር፣ በምድር ላይ ከማህበራዊ ህይወት አንጻር፣ ከብዙ ነገር አንጻር በደንብ አድርገን እንመለከተዋለን። ነገር ግን እስከዛ ድረስ ሼር አድርጉ፣ ኮፒ ሊንክ ዲዩት በማድረግ ለሌሎች አድርሱልን። ምርጫችሁ ምንድነው የሚለው